ለምን ነው በሌለውበት ልጅ ነው ሰው እንዴ? ሩታ ምን ችግር አለው እኮ እኔ በሌለውበት እኔ ሳላቅ ለኔ ሳታሳውቅ ብድግ አድርገህ ትወስደዋለህ ልጁ እንዴ? ሩታ ልጁ እኔም አንቺም ነው አይደል? ተረጋጊ እንጂ በመጀመሪያ የት ወሰድኩት? የትም እኮ አልወሰድኩትም አይደል እንዴ? ለምን ነው ስልክ ማታነሳው? ስደውልልሽ እንዴ ቪዲዮ እየቀረጽን ስለነበር አላየሁትም። ስልክ የመደወሉንም ሳይለንት ነው ሲጀመር። እንዴ እሺ እና እንደዚህ ተመልከታሽ ምንድነው ነው አንቺ? እንዴ ሩታ ያማል አይደለ? ምንድነው የሚያመኝ? ምን ችግር አለው? ጀመር ጤነኛ አይደለም። ምን ችግር አለው? ማለት ነው መተው ወሰድከው ዝም ብለህ ብድግ አድርገህ ትወስዳለህ እንዴ? እንዴ ሩታ ተረጋጊ እንጂ። ለምን ነው እንዴት ነው የምረጋጋው? እንዴ አባት እኮ ነኝ። ይሁን እንደሆነስ አባቱ ይሁን እንደሆነ ያለ እኔ ፍቃድ ያለ እናቱ ፍቃድ ምንም ነገር ሳላቅ ብድግ አድርገህ መውሰድ ትችላለህ እንዴ? ምን ችግር አለው? ቆይ በደንብ ችግር አለው። እና ምን ምክንያት ነው? በደንብ ችግር አለው። እንዴ አንቺ እቃ ነው እንዴ? እቃ ነው ዝም ብለህ ብድግ አድርገህ እንደፈለግህ አንስተህ ይዘው የምትሄደው? እንዴ ሩታ ተረጋጊ። በመጀመሪያ ራስሽን አረጋጊ። እያወራሽ ያለሽው ነገር ግን ታውቁሻል እንዴ? አንተ ሲጀመር አንተ ጤነኛ አይደለም። አእምሮ ልክ አይደለም። ይሄ ልጅ ላንቺም ለኔም ልጃችን ነው እኮ አይደል እንዴ? እኮ ለሁለታችንም ልጃችን ነው አይደል? አይደለም። ስለዚህ አንቺ እንደምታስቢለት ምንም አስበለት አታውቅም። አታስመስል። አንተ ልጁን የምትፈልገው ይሄ ልክ እንደ ይሄ ለመንከባከብ ምናምን አይደለም። ሾው ለማድረግ ነው የምትፈልገው ልጁን ሾው ለማድረግ። አንተ ሪል አባት ሆነህም አታውቅም። ሩታ ግን ጤነኛ ነሽ? ያማታል እንዴ? ሩታ ተረጋጊ እንዴ ከኔ ጋር እንጂ የሆነ ከወንበዴ ጋር ያረክሻት መሰለሽ እኮ ከአባቱ ጋር ነው አይደል ያለው? ከአባቱ ጋር ነው አይደል ያለው? እኔ ደግሞ ልጄን በፈለኩት ታይም መምጣት የመውሰድ መብት አለኝ። ያረጋጓት ጨቃጨቁ የለህም። እውነት ለመናገር ስማኝ፣ እኔ መልካም ነገርን ጥሩ ነገርን መርጬ እንጂ እንደፈለክ እንደ ዕቃ ብድግ አድርገው የመውሰድ መብት የለህም። እንዴ ነው መብት የለኝም? ገባህ አይደለ? አስፈላጊም ከሆነ ደግሞ በፊት የሄድንበትን ሂደት መሄድ እንችላለን። አያቅተኝም። ገባህ? ጥሩ ነገርን ሰላምን መልካም ነገር ይሆናል ብዬ ነው እንጂ ምን ሆነ ልጁ ምንም እኮ ሊያረጋ አይደለም። ዝም ብለህ እያመጣ ልጄን እየወሰድክ እዚህም ጋር እዛም ጋር አሁንም ሌላ ከመታመጣትም ሴት ጋር እየወሰድክ ልጄን እንትን እንድትልብኝ አልፈልግም። ገባ? ስለዚህ ጉዳይ ደግሞ ማንም ምንም እንዲያወራኝ አልፈልግም። ጉዳዩ እነሱ ነው፣ እነሱ እናወራለን። ፍቅር ምንም አትበይ አይደለም። እንደዚህ የሚያስጨው ነገር የለም እኮ ነው። ምንም አትበይ። ምንም ዝም እንድትይ ነው ፈልገው። ምንም እንድትናገር እውነቱን ስትናገርሽ ነው እንዴ ዝም እንድትይ ነው? አይመለከታትም። እኔ በሷ